ሰላም ዛሬ ደግሞ የማሳያችሁ ክትፎ አሰራር ነው። ክትፎ ለመስራት ምን ምን ያስፈልጋል? እንግዲህ ዋነኝነት የምንጠቀመው ቅቤ ነው። ቅቤ በጣም አስፈላጊ የሆነ ነገር ነው። ቅመማ ቅመም አለ የምንጨምራቸው ነገሮች። ክትፎ ደግሞ መጀመሪያ በጣም የሚያስፈልገው ማሸትን ይፈልጋል። ቅቤ ጨመርን፣ እዚህ ጋር ደግሞ ሚጥሚጣ ጨምርንበታል። ከሚጥሚጣ በላይ ደግሞ ኮረሪማ እንጨምርበታለን ማለት ነው። በኮረሪማ ላይ ደግሞ ይሄ ኮረሪማ በዚህ መልኩ እንጨምርበታለን። ኮረሪማ በጣም አስፈላጊ ቅመም የሆነ ለክትፎ በጣም አስፈላጊ ማለት ኮረሪማ ነው። ከዛ ሲቀጥል ትንሽ ጨው ሳይበዛበት ሚጥሚጣ ውስጥ ጨው ስላለ ማለት ነው። እንግዲህ ስጋው ተፈጭቶ ወይም ተከትፎ በወንፊት የሆነ እቃ ላይ ይቀመጣል። ደም ካለ ምናልባት እርጥብ ከሆነ በደንብ እናንጠፈጥፈዋለን። ከዛ ስጋውን ጨምረን ማሸት ብቻ ነው። በዚህ መልኩ ክትፎ ማዘጋጀት ይቻላል። ስላያችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ ከእናንተ አይጥፋ። በጣም አመሰግናችኋለሁ እያበረታታችሁኝ ስለሆነ። በዚህ መልኩ ምግብ ማዘጋጀት እንችላለን። የተረፈ ደግሞ አባሻ ፉድ